ዘ አልኬሚስት ከ150 ሚሊዮን ኮፒ በላይ የተሸጠ የክፍለ ዘመናችን የባለወርቅ ኢዮቤልዩ መጽሐፍ ዘ አልኬሚስት። የዘ አልኬሚስት መጽሐፍ ደራሲ ፓውሎ ኮኤልሆ ይባላል። ብራዚላዊው ደራሲ ፓውሎ ኮኤልሆ የተወለደው እንደ አውሮፓውያን አቆጣጠር በ1947 በሪዮ ደ ጄኔሮ ከተማ ነው። ሕይወቱን ሙሉ ለሙሉ ለሥነ ጽሑፍ ከመስጠቱ በፊት የቲያትር ዳይሬክተርና ተዋናኝ፣ የግጥም ባለሙያና ጋዜጠኛ ሆኖ ሰርቷል። ኮኤልሆ ዘ አልኬሚስት መጽሐፍን ጽፎ ለማጠናቀቅ 2 ሳምንት ብቻ እንደፈጀበት ለጋርዲያን ሲያብራራ እንዲህ ብሎ ነበር። መጽሐፉን በወረቀት ከማስፈሬ በፊት በነፍሴ ውስጥ ተጽፎ ነበር ይላል። በመጀመሪያው አሳታሚ ከ900 ቅጂዎች በላይ አይሸጥም የተባለለት ዘ አልኬሚስት ከ150 ሚሊዮን ኮፒዎች በላይ ለመሸጥና ከ80 በላይ በሆኑ ቋንቋዎች ለመተርጎም ከመብቃቱም በላይ ዘ አልኬሚስት የሚለውን ስሙን ይዞ በብዙ ቋንቋዎች ለመታተም የበቃ መጽሐፍ በመባል ጊነስ ወርልድ ሪከርድስ ላይ ለመስፈር በቅቷል። ፓውሎስ ኮኤልሆ ዘ አልኬሚስትን ጨምሮ ከ30 በላይ መጽሐፎችን ለዓለም ያበረከተ ድንቅ ጸሐፊ ነው። የዘ አልኬሚስት መጽሐፍ ጸሐፊ ፓውሎ ኮኤልሆ እንዲህ አለ። አንድ ቀን ከእንቅልፍ ስትነቃ ጊዜህ አልቆ ልታገኘው ትችላለህ። ስለዚህ ልታደርገው የምትፈልገውን ነገር አሁኑኑ አድርገው። የሕይወት ምስጢሩ 7 ጊዜ ወድቆ 8 ጊዜ መነሳት ነው ይላል። ሕልምህ እንዳይሳካ የሚያደርግ አንድ መጥፎ ነገር አለ። አይሳካልኝም የሚል ፍርሃት። ስትሸነፍ አይደለም የተሸነፍከው፣ በቃይ ብለህ ስታቆም እንጂ። አንድ ነገር አስታውስ፣ ልብህ ያለበት ቦታ ሀብትህም ተቀምጧል። ዘ አልኬሚስት